በሸንኮር የሚወስድ ነው አይደል? እሺ አሁን ምን አዲስ ነገር ተሰርቷል በሸንኮር ነው? ማለት አዲስ ፎቆች መንገድ ዳር ላይ ብዙ አሉ ግን ወይ ትንሽ ቆይ እና አልፌ ስሄድ ነው እንጂ አልተቀመጥኩም ባሏል። አዎ ይሄ ህንጻ ምንድን ነው? ሆቴል ነው? ኦኬ የግለሰብ ሀብት ነው? በሸንኮር መስመር ነዋሪ ነው ያለው ወይስ ምን አለ? ነዋሪ ነው ያለው ወይስ ምን አለ? በብዛት ነዋሪ ነው። ኖር ያለው ግን ቆይቻለሁ። ጭቃ ነበር እንዳለ 3 ዓመት የተሰራች ይሄ ወደ ቀደም ባለው ትናንትና የነበሩት ባንዶች እዚህ ነው ያላቸው። ዛሬ ታለው ኦርኬስትራ መንገድ ላይ ሲዘፍኑ ነበር። ይሄኛው ሰፈር ቀላዳምባ ነው ወይስ አሁን ደርሰናል? ቀላዳምባ አይ ደህና ነው። ችግር የለም። የባህል ቢዝነስ ለእናንተ አሪፍ ነው እንዴ? ተው እንጂ ግን ብዙ እንግዳ ግን መጥቷል እኮ አይደል? በጣም ብዙ ይመጣል። በዓሉ ግን ዛሬ ብቻ ነው አይደል? ነገ ነው እንዴ? ግን ዛሬ ማታ የሚጀምረው ታዲያ ምንድን ነው? ነገ ጾም አይደለም? ስለዚህ ነገ ዛሬ ምንድን ነው የሚተጫጩበት ጊዜ ነው ወይስ ምንድን ነው? ማለት የ10 ዓመት ልጅ አለ እንደዛ
እና እስክታድግ ጠብቆ ለማግባት ነው። አሁን ከውጭ ብዙ ሰው ይመጣል። ፈረንጆቹ አይቻለሁ። እኛ ወደ ቀላዳምባ ልንሄድ ነው። ዋናው መንገድ ግን ብዙ አዲስ ፎቅ ተሰርቷል። ማለት መብራት ግን ቀላዳምባ ገጠር ነው። አሁን አልተሰራም። አዳዲስ ፋብሪካ ተሰርቷል። ግን አሁን እዚህ ያው ቢራ ፋብሪካ ብቻ አማሬ ሰው አረብ ናት ወይስ ኦሮሚያ ናት? እዛም እንግዲህ ዘይት ፋብሪካ ነበር። አሁንም አለ አይደል? እዚህ ጋር አሁን ፈራርሶ ነው እንደዚህ። ኦኬ ማስፋት ነው እየተሰራ ያለው ወይስ መንገድ ዳር ያለው ሲፈራርስ? ወደ ዋናው መንገድ ያወጣናል። በዚህ በቃ እንመለስ። ምንድነው እዚህ ጋር ኮንዶሚኒየም ቢራ ፋብሪካው ሰጥቷል። አሁን ወይስ ቀንሷል? ተጨማሪ ማስፋፊያ በሳይዝ ወይስ በጣም